Hello Grammar Stars, እንዴት ናችሁ? በዛሬ ቪዲዮ ቴንስ ኤክሰርሳይዝ 1 እናያለን። 60 መልቲፕል ቾይስ questions ነው የሚሆኑት። አንድን አረፍተ ነገር አይተው በምን አይነት ቴንስ እንደተጻፈ ለመገመት ከስትራክቸሩ ውጪ በጣም ጠቃሚ የሚሆነው የአረፍተ ነገሩ ትርጉም ይሆናል ማለት ነው። ስለዚህ 60 አረፍተ ነገሮች አዘጋጅቻለሁ። እያንዳንዱን ምን አይነት የቴንስ ታይፕ እንደሆነ ትመልሳላችሁ ማለት ነው። ከፕሬዘንት ቴንስ ጥያቄዎች እንጀምራለን። ወደ ጥያቄዎቹ ከመሄዳችን በፊት አራቱን አይነት የፕሬዘንት ቴንስ ታይፖች ከነዩዛቸው ክለሳ እናደርጋለን። አንደኛ ፕሬዘንት ሲምፕል። ይህ ቴንስ የሚጠቅመን ሀቢት ወይም ፋክት ለመናገር ነው፣ ልማዳዊ ድርጊቶችን ወይም እውነታዎችን። ሁለተኛ ፕሬዘንት ኮንቲኒዩስ፣ አክሽንስ ሃፕኒንግ ነው። ይህ የሚጠቅመን ደግሞ በአሁኑ ሰዓት እየተካሄዱ ያሉ አክሽኖችን ወይም ድርጊቶችን ለመናገር ነው። ሶስተኛ ፕሬዘንት ፐርፌክት ቴንስ፣ ኮምፕሊትድ አክሽን ዊዝ አ ፕሬዘንት ኮኔክሽን። ተደርገው ያለፉ ድርጊቶችን ነገር ግን ከፕሬዘንት ወይም ከአሁኑ ሰዓት ጋር ጥምረት ያላቸው ድርጊቶችን ለመናገር የምንጠቀምበት ነው። አራተኛው ፕሬዘንት ፐርፌክት ኮንቲኒዩስ፣ ዱሬሽን ኦፍ አን አክሽን አንቲል ነው። አንድ ድርጊት ፓስት ላይ ጀምሮ እስካሁን ድረስ የነበረውን ዱሬሽን ወይም የጊዜ እርዝማኔ ለመናገር የምንጠቀመው ነው። አሁን ወደ ጥያቄዎቹ እንሄዳለን። ጉድ ላክ። አይ ብረሽ ማይ ቲዝ ኤቭሪ ሞርኒንግ። ሁሌ ጠዋት ጠዋት ጥርሴን እቦርሻለሁ። መልሳችን የሚሆነው ፕሬዘንት ሲምፕል። ይህ አረፍተ ነገር በየቀኑ የምናደርገው ድርጊት መሆኑን ልማድ መሆኑን ያሳያል። ስለዚህ ሀቢት ኦር ሩቲን ነው። ሉክ ዘ ቤቢ ኢዝ ስሊፒንግ። ተመልከት ህፃኑ ተኝቷል። መልሱ ፕሬዘንት ኮንቲኒዩስ። ይህ አረፍተ ነገር የሚያሳየው ህፃኑ በአሁን ሰዓት እንቅልፍ ላይ እንዳለ ነው። I have lost my wallet. ዋሌቴ ጠፍቶብኛል። ፕሬዘንት ፐርፌክት። የቦርሳዬ መጥፋት ከአሁኑ ሰዓት ጋር ጥምረት አለው። ቦርሳዬ ስለጠፋ ያመጣው ችግር አለ ማለት ነው። ወይም ደግሞ ውጤቱ በአሁን ሰዓት ላይ ይታያል ማለት ነው። The earth revolves around the sun. መሬት ፀሐይን ትዞራለች። ፕሬዘንት ሲምፕል። ምክንያቱም አረፍተ ነገሩ ጀነራል ፋክት ስለሆነ ወይም እውነታ ስለሆነ። Listen, someone is knocking at the door. አዳምጥ፣ የሆነ ሰው በር እያንኳኳ ነው። ፕሬዘንት ኮንቲኒዩስ። ሰውየው በዚህ ሰዓት በር እያንኳኳ ነው። ድርጊቱ አሁን እየተካሄደ ነው። She has been waiting for 2 hours. ለ2 ሰዓት ሙሉ የጠበቀች ነበረ። ፕሬዘንት ፐርፌክት ኮንቲኒዩስ። ለምን ያህል ሰዓት እየጠበቀች እንደሆነ ትኩረት አድርገን መናገር ፈልገናል ማለት ነው። ለ2 ሰዓት እየጠበቀች ነበር። We have finished our homework. የቤት ስራችንን ጨርሰናል። ፕሬዘንት ፐርፌክት። የቤት ስራው ተሰርቶ ማለቁ ከአሁኑ ሰዓት ጋር ጥምረት አለው። ወይም ደግሞ የቤት ስራውን መጨረሳችን አሁን ለኛ ጥቅም አለው ማለት ነው። የቤት ስራው ተሰርቶ አልቋል በአሁኑ ሰዓት ላይ። I have been studying since 7 o'clock. ከ1 ሰዓት ጀምሬ እያጠናው ነበር።
ፕሬዘንት ፐርፌክት ኮንቲኒየስ ከአንድ ሰዓት ጀምሬ እስካሁን ድረስ እያጠናው እንደነበረ መናገር ፈልጊያለሁ። ስለዚህ የጊዜ እርዝማኔውን ያሳያል ማለት ነው። ሺ ዩዥዋሊ ዋክስ ቱ ስኩል አብዛኛውን ጊዜ ትምህርት ቤት በእግሯ ትሄዳለች። ፕሬዘንት ሲምፕል አረፍተ ነገሩ ሀቢት ወይም ሩቲን ያሳያል። አብዛኛውን ጊዜ የምታደርገው ልማድ ነው ማለት ነው። ፕሊዝ ቢ ኳይት ዘ ችልድረን አር ስተዲንግ እባክህ ዝም በል ልጆቹ እያጠኑ ነው። ፕሬዘንት ኮንቲኒየስ በአሁኑ ሰዓት ልጆቹ እያጠኑ እንደሆነ በዚህ ሰዓት የተካሄደ ድርጊት መሆኑን ያሳያል። ሂ ሃዝ ብሮክን ሂዝ ሌግ እግሩ ተሰብሯል። ፕሬዘንት ፐርፌክት የእግሩ መሰበር ከአሁኑ ሰዓት ጋር ጥምረት አለው። በዚህ ሰዓት እሱ የተሰበረ እግር ነው ያለው ማለት ነው። ችግር አምጥቶበታል ማለት ነው። They have been living here for 5 years ለ5 ዓመት እዚህ እየኖሩ ነበር። ፕሬዘንት ፐርፌክት ኮንቲኒየስ ለምን ያህል ጊዜ እየኖሩ እንደነበረ ትኩረት አድርጎ የሚናገር አረፍተ ነገር ነው። ዋተር ቦይልስ አት 100 ዲግሪ ሴልሺየስ ውሃ በ100 ዲግሪ ይፈላል። ፕሬዘንት ሲምፕል ጀነራል ፋክት ነው። እውነታውን እየተናገርን ነው። I have already eaten lunch ምሳዬን በልቻለሁ። ፕሬዘንት ፐርፌክት ምሳዬን መብላቴ ከአሁኑ ጋር ጥምረት አለው። ምናልባት ምሳ ተጋብዤ አይ አልበላም እያልኩኝ ሊሆን ይችላል። ስለዚህ በአሁን ሰዓት በልቻለሁ ማለት ነው። My father works in a bank አባቴ ባንክ ነው የሚሰራው። ፕሬዘንት ሲምፕል ፋክት ወይም እውነታ እየተናገርኩ ነው። Our team has won the match ቡድናችን ግጥሚያውን አሸንፏል። ፕሬዘንት ፐርፌክት ማሸነፉ ከአሁኑ ጋር ጥምረት አለው ማለት ነው። በአሁኑ ሰዓት የሚያገኘው ሽልማት ሊኖር ይችላል፣ ደስታ ሊኖር ይችላል። ነገር ግን ማሸነፉ አሁን ላይ ይታያል ማለት ነው። The waiter is bringing our food አስተናጋጁ ምግባችንን እያመጣ ነው። ፕሬዘንት ኮንቲኒየስ ድርጊቱ አሁን እየተካሄደ ነው። The train has already left ባቡሩ ሄዷል። ፕሬዘንት ፐርፌክት ባቡሩ መሄዱ ከአሁኑ ሰዓት ጋር ጥምረት አለው ማለት ነው። ወይም ባቡሩ መሄዱ እኔ ላይ የሚያመጣው ነገር አለ ማለት ነው። He speaks 3 languages 3 ቋንቋዎችን ይናገራል። ፕሬዘንት ሲምፕል ፋክት ወይም እውነታ ነው። She is talking on the phone እሷ ስልክ እያወራች ነው።
ፕሬዘንት ኮንቲኒየስ በአሁኑ ሰዓት እየተካሄደ ያለ ድርጊት ነው። ፕሬዘንት ቴንስ ጥያቄዎችን ጨርሰናል። ከ20 ስንቱን እንዳገኛችሁ ማስታወሻችሁ ላይ አስቀምጡ። ወደ ፓስት ቴንስ እናልፋለን። ከዛ በፊት አራቱንም የፓስት ቴንስ አይነቶች ጥቅማቸውን ክለሳ እናደርጋለን። አንደኛ ፓስት ሲምፕል፣ ሙሉ ለሙሉ ተፈጽሞ ያለፈ ድርጊትን ለመናገር እንጠቀምበታለን። ፓስት ኮንቲኒየስ፣ አክሽን ኢን ፕሮግረስ ኢን ዘ ፓስት፣ ፓስት ላይ እየተካሄደ የቆየ አክሽንን ለመናገር እንጠቀመዋለን። ፓስት ፐርፌክት፣ ኮምፕሊትድ አክሽን ቢፎር አናዘር ፓስት አክሽን፣ ሁለት ፓስት አክሽኖች ይኖራሉ። የመጀመሪያው ፓስት አክሽን ለመናገር እንጠቀመዋለን። ፓስት ፐርፌክት ኮንቲኒየስ፣ ዱሬሽን ኦፍ አክሽን ቢፎር አናዘር ፓስት ታይም ኦር ኢቨንት፣ አንድ ፓስት ታይም ወይም ኢቨንት ይኖራል። ከዛ በፊት ያለውን ፓስት አክሽን ዱሬሽን ወይም የጊዜ እርዝማኔ ለመናገር እንጠቀመዋለን። ወደ ጥያቄዎቹ እንሂድ። ጉድ ላክ። I was reading a book at 9 p.m. 3 ሰዓት ላይ መጽሐፍ እያነበብኩ ነበር። ፓስት ኮንቲኒየስ ያለፈ ታይም ላይ ወይም ፓስት ላይ እየተካሄደ የነበረ ድርጊትን ይናገራል ማለት ነው። We watched a movie yesterday. ትናንትና ፊልም አየን። ፓስት ሲምፕል፣ ትናንትና አይተን ጨርሰናል። በዛ ሰዓት ያለቀ ድርጊት ነው ማለት ነው። My father bought a new car last week. ባለፈው ሳምንት አባቴ አዲስ መኪና ገዛ። ፓስት ሲምፕል፣ አሁንም ባለፈው ሳምንት የነበረ ያለቀ የተፈጸመ ድርጊት ነው ማለት ነው። It was raining all afternoon. ከሰዓቱን ሙሉ ሲዘንብ ነበረ። ፓስት ኮንቲኒየስ፣ በዛን ሰዓት ወይም ከሰዓቱን ሙሉ ሲደረግ የቆየ ድርጊት ነው። She had finished her homework before her friends came over. ጓደኞቿ ከመምጣታቸው በፊት የቤት ስራዋን ጨርሳ ነበረ። ፓስት ፐርፌክት፣ እዚህ ጋር ሁለት ያለፉ ድርጊቶች አሉ። የመጀመሪያው እሷ ሆምወርኳን ወይም የቤት ስራዋን መጨረሷ ነው። ሁለተኛው ደግሞ ጓደኞቿ መምጣታቸው ነው። ቀድሞ የተካሄደው እሷ የቤት ስራዋን መጨረሷ ነው። ስለዚህ በፓስት ፐርፌክት እናስቀምጠዋለን ማለት ነው። He lost his keys yesterday. ትናንትና ቁልፉ ጠፋበት። ፓስት ሲምፕል፣ ትላንትና ተፈጽሞ ያለፈ ድርጊት ነው። By the time we arrived, the meeting has started. በደረስን ጊዜ ስብሰባው ጀምሮ ነበር። ፓስት ፐርፌክት፣ ሁለት ፓስት አክሽኖች ወይም ያለፉ ድርጊቶች አሉ። የመጀመሪያው ሚቲንጉ ወይም ስብሰባው መጀመሩ ነው። ሁለተኛው ደግሞ እኛ መድረሳችን ነው ማለት ነው። ስለዚህ የመጀመሪያው ድርጊት ፓስት ፐርፌክት ይቀመጣል ማለት ነው። I was taking a shower when the phone rang. ስልኩ ሲጠራ ሻወር እየወሰድኩ ነበር። ፓስት ኮንቲኒየስ፣ ስልኩ በሚጠራ ጊዜ ሻወር የመውሰድ ድርጊት እየተካሄደ ነበር ማለት ነው።
After he had locked the door, he went to bed. በሩን ከቆለፈ በኋላ ወደ አልጋ ሄደ ወይም ተኛ። ፓስት ፐርፌክት ሁለት ድርጊቶች አሉ እዚህ ጋር ያለፉ አክሽኖች። አንደኛ በሩን መቆለፉ፣ ሁለተኛ መተኛቱ። ስለዚህ የመጀመሪያውን አክሽን በፓስት ፐርፌክት እናስቀምጠዋለን ማለት ነው። The baby cried all night. ህፃኑ ሌሊቱን ሙሉ አለቀሰ። ፓስት ሲምፕል ያለፈ ድርጊት ነው። The birds were flying over the lake. ሐይቁ ላይ ወፎች እየበረሩ ነበር። ፓስት ኮንቲኒዩስ እየተካሄደ የነበረ ድርጊት ነው ማለት ነው። I was walking home when I saw an old friend. የድሮ ጓደኛዬን ሳገኝ ወደ ቤት እየተራመድኩ ነበር። ፓስት ኮንቲኒዩስ በዛ ሰዓት የመራመድ ድርጊት እየተካሄደ መሆኑን ይገልጻል። The boy broke the windows with a ball. ልጁ መስኮቶችን በኳስ ሰበረ። ፓስት ሲምፕል ያለፈ ድርጊት ነው ማለት ነው። She graduated from university in 2022. 2022 ላይ ከዩኒቨርሲቲ ተመረቀች። ፓስት ሲምፕል ያለፈ ድርጊት ነው። I forgot my umbrella this morning. ዛሬ ጠዋት ጃንጥላዬን ረሳው። ፓስት ሲምፕል ይህም የተጠናቀቀ ያለፈ ድርጊት ነው። After they had eaten dinner, they went for a walk. እራት ከበሉ በኋላ ለመራመድ ወጡ። ፓስት ፐርፌክት ሁለት ድርጊት ነው ያለን። አንደኛ እራት መብላታቸው፣ ሁለተኛ ለወክ ወይም ለመራመድ መውጣታቸው። ቀድሞ ያለፈው ወይም የተጠናቀቀው ድርጊት ራት መብላታቸው ነው። እሱንም በፓስት ፐርፌክት ገልጸነዋል ማለት ነው። They have been waiting since 8 a.m. before the doctor arrived. ዶክተሩ ከመምጣቱ በፊት ከ2 ሰዓት ጀምሮ እየጠበቁ ነበር። ፓስት ፐርፌክት ኮንቲኒዩስ እዚህ ጋር ለመናገር የፈለግነው ለምን ያህል ሰዓት እንደጠበቁ ነው፣ ዶክተሩን ማለት ነው። ከ2 ሰዓት ጀምሮ እየጠበቁ ነበር ማለት ነው። He had been working all day before he went home. ወደ ቤት ከመሄዱ በፊት ቀኑን ሙሉ እየሰራ ነበር። ፓስት ፐርፌክት ኮንቲኒዩስ እዚህ ጋር ትኩረት ማድረግ የፈለግነው ቤት ከመሄድ በፊት ለምን ያህል ሰዓት እንደሰራ ነው። ስለዚህ ቀኑን ሙሉ እንደሰራ ተናግረናል ማለት ነው። She had already left before I called her. እኔ ከመደወሌ በፊት እሷ ወጥታ ነበረ። ፓስት ፐርፌክት ሁለት ያለፉ ድርጊቶች አሉ። የመጀመሪያው እሷ መውጣቷ ነው። ሁለተኛው እኔ መደወሌ ነው። ስለዚህ ቀድሞ የተካሄደው እሷ መውጣቷ ነው።
በፓስት ፐርፌክት ተገልጿል ማለት ነው። The children had been playing for an hour before it started to rain. ዝናቡ ከመዝነቡ በፊት ልጆቹ ለአንድ ሰዓት ያህል እየተጫወቱ ነበረ። ፓስት ፐርፌክት ኮንቲኒዩስ መናገር የፈለግነው ልጆቹ ለምን ያህል ሰዓት እንደተጫወቱ ነው ማለት ነው። ከ20ው ጥያቄ ስንት እንዳገኛችሁ አሁንም ማስታወሻችሁ ላይ ያስቀምጡ። ወደ ፊውቸር ቴንስስ እናልፋለን። የአራቱንም ዩዝ ክለሳ አድርገን እንጀምር። አንደኛ ፊውቸር ሲምፕል፣ ፊውቸር አክሽን ኦር ኢቨንት፣ ለወደፊቱ የሚካሄድ ድርጊት ወይም ክንውን ለመናገር እንጠቀመዋለን። ፊውቸር ኮንቲኒዩስ፣ አክሽን ኢን ፕሮግረስ አት ኤ ፊውቸር ታይም፣ የሆነ ፊውቸር ታይም ላይ እየተካሄደ የሚቆይ አክሽን ለመናገር እንጠቀመዋለን። ፊውቸር ፐርፌክት፣ ኮምፕሊትድ አክሽን ቢፎር ኤ ፊውቸር ታይም ኦር ኢቨንት፣ ከሆነ ፊውቸር ታይም ወይም ኢቨንት በፊት ተከናውኖ የሚያልቅ አክሽን ለመናገር እንጠቀመዋለን። ፊውቸር ፐርፌክት ኮንቲኒዩስ፣ ዱሬሽን ኦፍ አን አክሽን ቢፎር ኤ ፊውቸር ታይም ኦር ኢቨንት፣ ከሆነ ፊውቸር ታይም ኦር ኢቨንት በፊት የሚካሄድ አክሽን ይኖራል። የዛን አክሽን ዱሬሽን ወይም ሌንግዝ ለመናገር እንጠቀመዋለን። ምንጊዜም ፐርፌክት ኮንቲኒዩስ ሲሆን ዱሬሽን እንደሆነ እንዳትረሱ። ወደ ጥያቄዎቹ እንሂድ። ጉድ ላክ። አይ ዊል ኮል ዩ ቱሞሮ፣ ነገ ደውልልሃለሁ ወይም ደውልልሻለሁ። ፊውቸር ሲምፕል፣ ለወደፊቱ የሚደረግ አክሽን ነው። ነገ የማደርገው ድርጊት ነው ማለት ነው። ሺ ዊል አራይቭ ኔክስት ዊክ፣ የሚቀጥለው ሳምንት ትደርሳለች። ፊውቸር ሲምፕል፣ አሁንም ለወደፊቱ የሚከናወን ድርጊት ነው። አት ሚድናይት ኤቭሪዋን ዊል ቢ ስሊፒንግ፣ እኩለ ሌሊት ላይ ሁሉም ሰው ይተኛል። ፊውቸር ኮንቲኒዩስ፣ እኩለ ሌሊት ላይ እየተደረገ የሚቆይ ድርጊት ነው ማለት ነው። ባይ ኔክስት ፍራይዴይ አይ ዊል ሃቭ ፊኒሽድ ማይ ፕሮጀክት፣ ቀጣይ አርብ ላይ ፕሮጀክቴን ጨርሼ ነው የሚሆነው። ፊውቸር ፐርፌክት፣ የሆነ ፊውቸር ታይም ይኖረናል። እሱም ኔክስት ፍራይዴይ ወይም ቀጣይ አርብ ነው። ከዛ በፊት ደግሞ ኮምፕሊትድ ሆኖ የሚያልቅ አክሽን አለ። እሱም ፕሮጀክቱን መጨረሴ ነው ማለት ነው። ስለዚህ ቀጣይ አርብ በፊት ፕሮጀክቴ ያልቃል ማለት ነው። ከዛ በኋላ አይደለም፣ ከዛ በፊት ፕሮጀክቱን የሆነ ታይም ላይ ጨርሰዋለሁ ማለት ነው። አት 10 o'clock tonight we will be watching the football match፣ ዛሬ ማታ 4 ሰዓት ላይ የፉትቦል ወይም የእግር ኳስ ግጥሚያውን እናያለን። ፊውቸር ኮንቲኒዩስ፣ በዛ ሰዓት ላይ እየተካሄደ የሚቆይ ድርጊት ነው። ዶንት ኮል ሚ አት 9 p.m. I will be studying፣ ማታ 3 ሰዓት ላይ አትደውልልኝ እያጠናሁ ነው የሚሆነው ወይም አጠናለሁ። ፊውቸር ኮንቲኒዩስ፣ ፊውቸር ታይም ላይ ወይም እንደዚህ ጋር እንደተገለጸው 3 ሰዓት ላይ ድርጊቱ ማጥናት ነው ማለት ነው። እየተካሄደ የሚቆይ ድርጊት መሆኑን ይገልጻል። By 8 p.m. I will have been studying for 3 hours፣ 2 ሰዓት ሲሞላ ማጥናት ከጀመርኩኝ 3 ሰዓት ይሆናል። ፊውቸር ፐርፌክት ኮንቲኒዩስ፣ ፊውቸር ታይም ይኖረናል። እሱም 2 ሰዓት ነው። ከዛ በፊት
የሚያልቅ ደግሞ ድርጊት አለ። እዚህ ጋር ማጥናቴ ነው። እሱ ድርጊት ለምን ያህል ሰዓት ወይም ለምን ያህል ጊዜ የተካሄደ መሆኑን ለመግለጽ የምንጠቀመው ቴንስ ነው። ስለዚህ ለ3 ሰዓት ሙሉ እያጠናው ነበር ማለት ነው። The train will have left before we get to the station. ስቴሽኑ ከመድረሳችን በፊት ባቡሩ ይሄዳል። ፊውቸር ፐርፌክት። ፊውቸር ኢቨንቱ እኛ ስቴሽን ወይም ጣቢያ መድረሳችን ነው። ከዛ በፊት ደግሞ ተከናውኖ የሚያልቀው ድርጊት ትሬኑ ወይም ባቡሩ መሄዱ ነው። ስለዚህ ባቡሩ መሄዱ በፊውቸር ፐርፌክት ይቀመጣል ማለት ነው። By the time you arrive, I will have been waiting for an hour. አንተ በምትደርስ ሰዓት እኔ መጠበቅ ከጀመርኩኝ 1 ሰዓት ይሞላል። ፊውቸር ፐርፌክት ኮንቲኒዩስ። ፊውቸር ኢቨንቱ ወይም ፊውቸር ታይሙ እሱ መድረሱ ነው። ከዛ በፊት ደግሞ ተከናውኖ የሚያልቀው እኔ መጠበቄ ነው ማለት ነው። ስንት ሰዓት ሙሉ እንደምጠብቅ ትኩረት አድርጌ መናገር ፈልጌያለሁ። ለ1 ሰዓት ነው። ስለዚህ ፊውቸር ፐርፌክት ኮንቲኒዩስ ይሆናል ማለት ነው። ዱሬሽኑ ላይ ፎከስ ያደረገ አረፍተ ነገር ነው። I will visit my grandparents next weekend. ቀጣይ ቅዳሜና እሁድ አያቶቼን እጎበኛለሁ። ፊውቸር ሲምፕል ለወደፊቱ የሚደረግ አክሽን ወይም ድርጊት ነው። By next June, she will have been teaching for 10 years. ቀጣይ ሰኔ ላይ ማስተማር ከጀመረች 10 ዓመት ይሆናል። ፊውቸር ፐርፌክት ኮንቲኒዩስ። ፊውቸር ታይማችን ቀጣይ ሰኔ ነው። እስከዛ ድረስ ደግሞ እሷ የምታደርገው ድርጊት ማስተማር ነው። እሱም ለ10 ዓመት ማለት ነው። 10 ዓመት ይሆናል። ስለዚህ ትኩረት ማድረግ የፈለግነው ዱሬሽኑ ላይ ነው ማለት ነው። I think it will rain tonight. ዛሬ ማታ ሚዘንብ ይመስለኛል። ፊውቸር ሲምፕል ለወደፊቱ የሚሆን ፊውቸር አክሽን ነው ወይም ፕሪዲክሽን ነው። እዚህ ጋር መላምንት ነው ማለት ነው። We will travel to Kenya next month. ቀጣይ ወር ወደ ኬንያ እንሄዳለን። ፊውቸር ሲምፕል ይሄም ለወደፊቱ የሚሆን አክሽን ነው፣ ፕላን ነው ማለት ነው። By the time you get home, I will have cleaned the house. እቤት በምትደርስ ጊዜ ቤቱን አጽድቼ ጨርሳለሁ። ፊውቸር ፐርፌክት ፊውቸር ኢቨንቱ እሱ ቤት መድረሱ ነው ወይም እሷ ቤት መድረሷ ነው። ከዛ በፊት የሚያልቀው አክሽን ወይም ድርጊት ደግሞ እኔ ቤቱን አጽድቼ መጨረሴ ነው ማለት ነው። The doctor will have finished the operation before dawn. ከ6 ሰዓት በፊት ዶክተሩ ኦፕሬሽኑን ይጨርሳል። ፊውቸር ፐርፌክት ፊውቸር ታይሙ ኑን ወይም እኩለ ቀን ነው። ከዛ በፊት ተፈጽሞ የሚያልቀው አክሽን ደግሞ ዶክተሩ ኦፕሬሽኑን ወይም ቀዶ ጥገናውን መጨረሱ ነው ማለት ነው። This time tomorrow I will be flying to Dubai. ነገ በዚህ ሰዓት ወደ ዱባይ እበራለሁ። ፊውቸር ኮንቲኒዩስ ፊውቸር ታይማችን ነገ በዚህ ሰዓት ነው።
በዛ ሰዓት ላይ ደግሞ እየተከናወነ የሚቀጥለው ድርጊት እኔ በረራ ላይ መሆኔ ነው ማለት ነው። ዶንት ወሪ አይ ዊል ሄልፕ ዩ። አታስብ፣ እኔ አግዝሃለሁ። ፊውቸር ሲምፕል ለወደፊቱ የሚከናወን ድርጊት ነው። ፕሮሚስ ወይም ኦፈር ነው። The bus will leave in 10 minutes. ባሱ በ10 ደቂቃ ውስጥ ይሄዳል። ፊውቸር ሲምፕል ይሄም ለወደፊቱ የሚከናወን ድርጊት ነው። At 5 p.m. my father will be driving home from work. 11 ሰዓት ላይ አባቴ ከስራ ወደ ቤት እየነዳ ይመጣል። ፊቸር ኮንቲኒዩስ ፊቸር ታይም ላይ የተካሄደ የሚቆይ ድርጊት ነው ማለት ነው። Tomorrow afternoon I will be doing laundry. ነገ ከሰዓት ልብስ አጥባለሁ። አሁንም ፊቸር ኮንቲኒዩስ በዛ ሰዓት ላይ እየተካሄደ የሚቆይ ድርጊት ነው። ከ20 ስንት እንዳመጣችሁ አሁንም ማስታወሻችሁ ላይ አስቀምጡ። ፊቸር ቴንስ ጥያቄዎችን እንዲሁም ሙሉ የቴንስ ጥያቄውን ጨርሰናል። አሁን ከ60 ስንት እንዳመጣችሁ ደምራችሁ አስቀምጡ። ከ55 እስከ 60 ካመጣችሁ you are excellent በጣም አሪፍ ነው የሰራችሁት፣ ጎበዝ ናቸው። ከ50 እስከ 54 ካመጣችሁ very good ትንሽ ማስተካከል ይጠበቅባቸዋል፣ ግን በጣም አሪፍ ነው። ከ40 እስከ 49 ከሆነ it's good ከዚህ በላይ ማምጣት ትችላላችሁ። so you have to practice። below 40 ወይም ከ40 በታች ካመጣችሁ you have to watch tenses 30 minute video and try again። ለ30 ደቂቃ የሚቆይ ሙሉ ቴንስ 12ቱን ልዩነታቸውን ያስተማርኩበት ቪዲዮ አለ። እሱን መመልከት ይኖርባችኋል። እሱን ተመልክታችሁ ተመልሳችሁ ደግሞ ይህንን ኤክሰርሳይዝ ብትሰሩ ታሻሽላላችሁ ማለት ነው። ቴንስ ላይ ማንኛውም ያልገባችሁ ጥያቄ ካለ በቴሌግራም መጠየቅ ትችላላችሁ። የቴሌግራም ሊንክ የመጀመሪያ ኮሜንት ላይ ወይም ዲስክሪፕሽን ላይ ማስቀምጥላችኋለሁ። እዚህ ጋር በምታዩት ደግሞ @grammarstars ብትሉ ቴሌግራም ላይ ታገኙናላችሁ ማለት ነው። በዛ ውስጥ ጥያቄ ጠይቁ፣ መልስላችኋለሁ። ሌላ የቴንስ ኤክሰርሳይዝ ቪዲዮዎችንም አዘጋጃለሁ። Don't forget to like and subscribe. See you on the next video.